ሰዎች እርጋታ ብለው የተለያየ የማያስፈልግ ነገር ውስጥ ይገባሉ። በዛ እርጋታ የለም። እዚህ ግን እርጋታ አለ። ይሄ ቤት ለምንድነው እርጋታ ያለው ከተባለ አንድ የምታፈጥባት አጅነብይ የለች፣ የምትነካካው የሴት ሰውነት የለም። ጤነኛ የነበርከው ልጅ ደግሞ ያንገጫገጨ የሚከፈት ደግሞ ሙዚቃም የለም። የእብድ መሳሪያ የሆነ ሙዚቃም የለም። ሁሉም ነፃው ነው እያዳመጠን ያለው። የአንድ ሃይማኖቱም መገለጫ ሴት እያቀፋር ልብዳዋ ማድረግ ያለው ከሴት ጋርም እየተሻሸም አይደለም። ለምን ሴቶች ለኛ ማግኘት ነው አትችላቸው። ከተጠጋ ትወርቃለህ። ስለዚህ እንዳትጠጋ ነው የተነገረ። ምክንያቱም አንድ ሰው እጅና እግሩን አስረ ነው ባህር ላይ ወርውረ ነው ውሃ እንዳይነካ ብትሉት ምን እንደሚሆን ይባላል እንዴ? አይባልም። እጅና እግሩ ታስሮ ባህር ላይ ወርውራችሁ አደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምጣል።